ብዙ ጊዜ ቤት ውስጥ የምታሳልፊ እናት ነሽ? አንዳንዴ ድካም፣ ብቸኝነት ወይንም ደግሞ ራስሽን እንደረሳሽ ይሰማሻል? ግን አንቺ የቤቱ ብርሃን ነሽ። አንቺ የቤቱ ሰላም ነሽ እና ደስተኛ መሆን ይገባሻል። በዚህ ቪዲዮ ቤት ውስጥ ሆነሽ እንኳን እንዴት ደስተኛና ጠንካራ በራስሽ የምትኮሪ ሴት መሆን እንደምትችይ እናያለን። ራስሽን መንከባከብ፣ አዲስ ነገር መማር፣ መንፈሳዊ ሰላምን ማግኘት እና በትንሽ ነገሮች ውስጥ ደስታን መፍጠር እንዴት እንደምትችይ በዛሬው ቪዲዮ እናያለን። ይህ ቪዲዮ ለእያንዳንዷ እናት ነው። ስለዚህ ቪዲዮውን እስከ መጨረሻው ተመልከቱት። ምክንያቱም ምናልባት ዛሬ የምትሰሚው አንድ ሐሳብ ህይወትሽን ሊቀይር ይችላል። ቪዲዮውን ከመጀመራችሁ በፊት ሰብስክራይብ እያደረጋችሁ ብትጀምሩ ሌላ ቪዲዮ ስለቅ መጀመሪያ ያሳውቃችኋል። ወደ ቪዲዮው እንግባ። አንደኛ፣ ራስሽን መንከባከብ ጀምሪ። ብዙ እናቶች ሁሌ ለቤተሰብ እየሮጡ ራሳቸውን ይረሳሉ። ነገር ግን ደስታን ከራስ እንክብካቤ ይጀምራል። በጠዋት ምናልባት ልጆችሽን ትምህርት ከጀመሩ ምሳቸውን አስረሽ ባለሽንና ልጆችሽን ከላክሽ በኋላ ከ10 እስከ 15 ደቂቃ ለራስሽ ጊዜ መስጠት፣ ሻይ ወይም ቡና በሰላም መጠጣት፣ ቀላል የቆዳና የፀጉር እንክብካቤ ማድረግ፣ ቀለል የሚልሽን የምትወጂውን ልብስ መልበስ። የሰው ልጅ ራሱን ሲያከብር መንፈሱም ይቀለዋል። ሁለተኛ፣ በየቀኑ እንቅስቃሴ ማድረግ። ቀኑን ሙሉ ቤት ውስጥ መቆየት ሰውነትንም አእምሮንም ያደክማል። ስለዚህ 20 ደቂቃ መራመድ፣ ግቢ ውስጥም ቢሆን ባትወጪም እንኳን ቀላል ስፖርት ወይንም ደግሞ የሙዚቃ ዳንስ በመደነስ መንቀሳቀስ፣ ከልጆችሽ ጋር መጫወት፣ አትክልት መትከል። እንቅስቃሴ የደስታ ሆርሞኖችሽን ያነሳሳልሻል። ሶስተኛ፣ ከሰዎች ጋር መገናኘት። ለብቻ መሆን ብዙ ጊዜ ጭንቀትን ያመጣል። ስለዚህ ከጓደኞችሽ ጋር መደዋወልና ማውራት፣ ከጎረቤቶችሽ ጋር መጫወት፣ ከቤተሰብ ጋር መቀመጥ፣ ልዩ ጊዜ ማሳለፍ፣ ከማህበረሰቡ ጋር በተለያየ እድር፣ እቁብ፣ ማህበር፣ ለቅሶ ወይንም ደግሞ አንዳንድ ውይይቶች ላይ መሳተፍ። አንድ ጥሩ ውይይት እንኳን ሰውን በጣም ሊያስደስት ይችላል። አራተኛ፣ አዲስ ነገር መማር። ቤት ውስጥ መሆን ማለት ህልም ማቆም አይደለም። ምግብ አሰራር መማር፣ ስፌት መማር፣ እንግሊዘኛ ወይንም ደግሞ የተለያዩ ቋንቋዎችን መማር፣ የዩቲዩብ ትምህርቶችን ላንቺ የሚስማሙሽን በመምረጥ መማር፣ ትንሽ የቤት ውስጥ ቢዝነሶችን መጀመር። ሰው እየተማረ ሲኖር ራሱን ጠቃሚ እንደሆነ ይሰማዋል። አምስተኛ፣ መንፈሳዊ ሰላም ማግኘት። ብዙ ሴቶች ከጸሎትና ከእምነት ብርታትን ያገኛሉ። ጸሎት፣ መጽሐፍ ቅዱስ ወይም መንፈሳዊ መጽሐፍ ማንበብ፣ ምስጋና ማድረግ። ልብ ሲረጋጋ ቤትም ይረጋጋል። ስድስተኛ፣ እኔ አስፈላጊ ሰው ነኝ ብሎ ማሰብ። እናት መሆን ትልቅ ኃይል ነው። እናት የሌለችበት ቤት ሁሌም ቢሆን ቀዝቃዛ ነው። ቤትም ማስተዳደር፣ ልጆችን ማሳደግ፣ ቤተሰብን ማጠንከር ቀላል አይደለም። ስለዚህ ራስሽን አታሳንሺ። ቤት ውስጥ ለምትሰሪው ስራ ዋጋ ስጪ። በራስሽ ኩሪ። ምናልባት ሌሎች እናቶች ሊያስተዳድሩ ያልቻሉትን ቤተሰብ እያስተዳደርሽ ይሆናል። ቤተሰብሽን ቀጥ አድርገሽ ይዘሻል። ስለዚህ ልኮሪ ይገባሻል። ሰባተኛ፣ ትንንሽ ደስታዎችን መፍጠር። ደስታ ሁሌ ከትልቅ ነገር አይመጣም። ተወዳጅ ፊልሞችን ማየት፣ ሙዚቃ ማዳመጥ፣ ቤትን በሚያምር ሁኔታ ማስዋብ፣ መዝሙር መስማት፣ የሚወዱትን ምግብ ማብሰል፣ ማስታወሻ መጻፍ። እነዚህ ትንሽ ነገሮች ልብሽን በጣም ያሞቁታል፣ ደስታንም ይሰጡሻል። ስምንተኛ፣ ቤትሽን በሚያምር ሁኔታ ማስዋብ። ቆንጆና ንጹህ ቤት መንፈስን ያሳርፋል። አበባ ማስቀመጥ፣ መስኮት መክፈት፣ ብርሃን እንዲገባ ማድረግ፣ ትንሽ ሽቶ ወይንም ደግሞ ሻማ መጠቀም። አካባቢው ሲያምር ልብሽ ይደሰታል። ዘጠነኛ፣ ራስሽን ከሌሎች ጋር ታወዳድሪ። ሁሉም ሰው የራሱ የሆነ ህይወት አለው። በሶሻል ሚዲያ የሚታየው ሁሉ እውነት አይደለም። የራስሽን ጉዞ አክብሪ። በትንሽ እድገትሽ ደስ ይበልሽ። አንቺ ለሁሉም ነገር በቂ ነሽ። አስረኛ፣ ጤናማ ምግብ መመገብ። ሰውነት ጤናማ ሲሆን አይምሮም ይረጋጋል። ብዙ ውሃ መጠጣት፣ ፍራፍሬና አትክልት መመገብ፣ ከመጠን በላይ ጭንቀት የሚያመጡ ነገሮችን መቀነስ አለብሽ። የራስሽን ጤና ጠብቂ። 11ኛ
በየቀኑ ምስጋና ማድረግ። ያለንን ስናስብ ደስታችን ይጨምራል። ዛሬ ምን አመሰግናለሁ ብለሽ መጻፍ። ትንሽ ነገሮችን እንኳን ማድነቅ። ምስጋና ልብን ያበራል። 12ኛ ለራስሽ ጊዜ መውሰድ። እናት መሆን ማለት 24 ሰዓት ሙሉ ራስን መርሳት አይደለም። ብቻሽን መቀመጥ፣ መጽሐፍ ማንበብ፣ በሰላም ሻይሽን መጠጣት አእምሮሽን እረፍት ያስፈልገዋል። በመጨረሻም ቤት ውስጥ መቆየት ማለት ህይወት ቆሟል ማለት አይደለም። እናቶች ቤትን የሚያበሩ ብርሃኖች ናቸው። ራሳቸውን ሲወዱ፣ ሲያዳብሩና ሲያከብሩ ቤተሰቡን በደስታ ይኖራል። እናቶች ራሳችሁን አትርሱ። እናንተ የቤቱ ልብ ናችሁ፣ የቤተሰቡ ብርሃን ናችሁ። ዛሬ ከዚህ ቪዲዮ የወሰዳችሁት አንድ ትልቅ ሐሳብ እንኳን ህይወታችሁን የበለጠ ደስተኛ እንዲሆን እንዳገዛችሁ አልጠራጠርም። ቪዲዮውን ከወደዳችሁ ላይክ አድርጉ፣ ሼር አድርጉ እና ቤተሰባችንን ለመቀላቀል ሰብስክራይብ ማድረግ እንዳትረሱ። እስከምንገናኝ ድረስ ራሳችሁን ውደዱ፣ በፈገግታ ኑሩ፣ ሁሌም በብርሃን ኑሩ። እወዳችኋለሁ። ቻው።